እሺ ሰላም ጤና ይስጥልን እንደምን አላችሁ እንኳን ሰላም ቆያችሁን። ይህ ትምህርት የአባታችን የቅዱስ አትናቴዎስ ትምህርት ነው። በኒቅያ ጉባኤ ላይ የተሰጠ መልስ ነው። ኒቅያ ጉባኤ ላይ 318 ሊቃውንተ ቤተ ክርስቲያን ወይም ደግሞ ቀደምት የተባሉ አባቶች ተሰባስበው በነበረበት ሰዓት ላይ ኒቅያ ላይ የተደረገ መልስ ነው ማለት ነው። 318 ሊቃውንት ስንል በሰላም ወይም ደግሞ ተመቻችቶላቸው ምናምን የተሰባሰቡ አይደሉም። ግማሹ አካሉ ተቆርጦ፣ ግማሹ አይኑ ጠፍቶ፣ ግማሹ ከስጋው ላይ ቆዳው ተገፎ እንደዚህ ሆነው ነው አባቶች ይችን የሃይማኖት ነገር ጽፎ ያስቀመጡትና እንግዲህ በዚህ በሃይማኖተ አበው ትምህርት ውስጥ ትልቁ አባት ተብሎ የሚጠራው ቅዱስ አትናቴዎስ ነው። የእስክንድሪያ ሊቀ ጳጳስ ነው። ስለዚህ በዚህ በኒቅያ ጉባኤ ላይ ቅዱስ አትናቴዎስ የተናገረውን ይህንን ታላቅ የሆነ ትምህርት አብረን እንማራለን ማለት ነው። በሃይማኖተ አበው ምዕራፍ 23 ክፍል 1 ላይ እናገኛለን። በፔጅ ደረጃ ደግሞ 60ኛው ፔጅ ላይ ያለ ነው። በምዕራፍ ደረጃ 23ኛ ምዕራፍ ክፍል 1 እንደዚህ በማለት ይጀምራል። ሐዋርያነትን የመሰለ የተመሰገነ በማለት ያስቀምጣል። ሐዋርያነትን የመሰለ ብሎ ሲናገር ምን ማለቱ ነው ስንል ሐዋርያነት ማለት የቀደሙትን የጌታን ሐዋርያትን ፍጹም የመሰለ ትምህርታቸውን የተቀበለ ትምህርታቸውን ያመነ አስተምሮታቸውን ያስተማረ ከጌታ ከኢየሱስ ክርስቶስ የሆነችዋን ትእዛዝ የተቀበለ በሞትና በመከራ ውስጥም ሆኖ ያስተማረ የሚለውን ይይዛል። ስለዚህ ሐዋርያን የመሰለ የተመሰገነ የእስክንድሪያ ሊቀ ጳጳሳት አትናቴዎስ ተብሎ ይጠራል። ሊቀ ጳጳስ ሳይሆን ሊቀ ጳጳሳትም ጭምር ነው። ስለዚህ የእስክንድሪያ ሊቀ ጳጳሳት አትናቴዎስ ስለ እግዚአብሔር ቃል ስለ እግዚአብሔር ቃል ሰው መሆን ነገሩን ከኒቅያ ማህበር ከ318 ሊቃውንት ጋር አስተባብሮ በተናገረበት ድርሳኑ እንዲህ አለ በማለት ያስቀምጣል። ስለዚህ ይሄ አሁን የምናየው ክፍል ሐዋርያትን የመሰለ የተመሰገነ የእስክንድሪያ ሊቀ ጳጳስ አትናቴዎስ ስለ እግዚአብሔር ቃል ሰው መሆን ነገሩን ከኒቅያ ማህበር 318 ሊቃውንት ጋር አስተባብሮ በተናገረበት ድርሳኑ እንዲህ አለ በማለት የሃይማኖት አበው ይጀምራል። ጥያቄ ልጠይቃችሁ እስኪ። የኒቅያ ጉባኤ የመጀመሪያ ጉባኤ ነው? ሁለተኛ ጉባኤ ነው? ሶስተኛ ጉባኤ ነው? ስንተኛ ጉባኤ ነው? እስኪ መልሱልኝ። የኒቅያ ጉባኤ ስንተኛ ጉባኤ ነው? የመጀመሪያ ነው? ሁለተኛ ነው? ሶስተኛ ጉባኤ ነው የተከናወነው? እሺ ባያ መድኃኒት እንዲሁም ሌሎቻችሁም ተሳተፉ። እሺ ትዕግስት የመጀመሪያ፣ ሜሮን የመጀመሪያ፣ ሩት የመጀመሪያ፣ ዮዳሄ የመጀመሪያ። እሺ መልካም። የኒቅያ ጉባኤ የመጀመሪያ ጉባኤ ነው ማለት ነው። ሁለተኛ ጉባኤ ምን ተብሎ ይጠራል? ሁለተኛው ጉባኤ በቤተ ክርስቲያናችን ደረጃ ሁለተኛ ጉባኤ የትኛው ጉባኤ ነው የተከናወነ? የመጀመሪያው የኒቅያ ጉባኤ ነው። ሁለተኛው ጉባኤ ምንድን ነው? ኤፌሶን አይደለም። ኤፌሶን አይደለም። የኤፌሶን ጉባኤ አይደለም። ሜሮኒ ቁስጥንጥንያ ትዕግስት ጎበስ። ሁለተኛው ጉባኤ የቁስጥንጥንያ ጉባኤ ነው። እሺ ሶስተኛው ጉባኤ ምንድን ነው? ሁለተኛው ቁስጥንጥንያ። ሶስተኛው ጉባኤ ምንድን ነው? ጉባኤ ኤፌሶን ተብሎ ይጠራል ማለት ነው። እነዚህ ሶስት ጉባኤያቶች ምን ሆነዋል? ተከናውነዋል ማለት ነው። እነዚህ ሶስት ጉባኤያቶች ተከናውነዋል። አዩ ፔጅ ላይ ይታያቸዋል። የመጀመሪያው ጉባኤ ኢየሱስ ክርስቶስ በመለኮቱ ፍጡር ነው፣ ከአብ ያንሳል የሚል ሀሳብ ነበረ ይዞ የተነሳው። የመጀመሪያው ጉባኤ ኢየሱስ ክርስቶስ በመለኮቱ ፍጡር ነው፣ ከአብ ያንሳል የሚል ሀሳብ ይዞ ተነስቶ ነበረ።
ስለዚህ በዚህ ጉባኤ ላይ ታላቅ የሆኑት አባቶቻችን ምን አድርገዋል ማለት ነው? መልስ ሰጥተውበት አሳፍረው ድል ነስተዋል። ቤተ ክርስቲያናችን ምን አድርጋለች? ድል ነስታለች። በዚህ ሀሳብ ላይ የመጀመሪያው ይህን ሀሳብ ነበር ያነሳው። የኒቅያ ጉባኤ ላይ የመጀመሪያው ሀሳብ ተነስቶ የነበረው ይህን ይመስላል። የቁስጥንጥንያ ጉባኤ ላይ የነበረው ደግሞ መንፈስ ቅዱስ ከአብና ከወልድ ያንሳል፣ ፍጡር ነው በማለት መንፈስ ቅዱስን ፍጡር ያደረገበት ጉባኤ ነበረ። ጉባኤ ቁስጥንጥንያ ይባላል። በ381 የተከናወነ ነው። መንፈስ ቅዱስ ከአብና ከወልድ ጋር እኩል ነው ተብሎ አባቶቻችን ተከራክረው ድል የነሱበት ጉባኤ ነው። ሶስተኛው ጉባኤ የነበረው የኢየሱስ ክርስቶስ ሁለት ባህሪ ነው፣ መለኮትና ትስብእት አልተዋህዱም የሚል ክርክር ነበር የተነሳበት። በዚህ ጉባኤም አባቶቻችን ተከራክረው ምን አድርገዋል ማለት ነው? ድል ነስተውልናል ማለት ነው። ተከራክረው ድል ነስተውልናል። ስለዚህ እነዚህ ጉባኤያቶች 3 ጉባኤያቶች በመባል ይታወቃሉ ማለት ነው። አስቀምጥላችኋለሁ ግሩፕ ላይ። ስለዚህ የመጀመሪያው ኒቅያ፣ ሁለተኛ ቁስጥንጥንያ፣ ሶስተኛው ጉባኤ ኤፌሶን፣ አራተኛው ጉባኤ ከለባት ይባላል። ቤተክርስቲያናችን የተሳተፈችበት አይደለም። ይህንን ለይተን እንወቅ። ስለዚህ በመጀመሪያው ጉባኤ ላይ ቅዱስ አትናቴዎስ 318 ሊቃውንት ጋር አስተባብሮ በተናገረበት ድርሳኑ እንደዚህ አለ ይለናል ክፍሉ። ምን አለ? ለመወለዱ ጥንት በሌለው አስቀድሞ ዓለም ሳይፈጠር በመለኮቱ ከአብ በተወለደ ሳይፈጠር በመለኮቱ ከአብ በተወለደ በማለት ያስቀምጣል። ለመወለዱ ጥንት በሌለው ሲል መወለዱ ዘመን የሚቆጠርለት አይደለም። መወለዱ አስቀድሞ በዚህን ጊዜ የተወለደ በዚህን ሰዓት ሆነ ተብሎ የሚነገርለት አይደለም። ለዘላለም ከአባቱ ሳይነጠል አባቱ በነበረበት ዘመን ያለ ነው። ለምንድን ነው ይሄንን ያለው? በኒቅያ ጉባኤ ላይ ምን ተነስቶ ነበር አልኳቸው። አሁን ትልቁ ኒቅያ ጉባኤ ላይ የነበረው ችግር ምንድን ነው? ኢየሱስ ክርስቶስ በመለኮቱ ምንድን ነው የሚል ነበረ? ፍጡር ነው፣ በስጋ አይደለም። በመለኮቱ ፍጡር ነው፣ ከአብ ያንሳል። ምክንያቱም አስቀድሞ ፈጠረኝ የሚለውን ቃል በመውሰድ ይህንን እንደ መከራከሪያ አድርጎ አንስቶት ስለነበረ ማለት ነው። ይህን እንደ መከራከሪያ አድርጎ አንስቶት ስለነበረ ወልድ በመለኮቱ ፍጡር ነው የሚል መነሻ ይዞ ይከራከር ስለነበረ የመጀመሪያው የኒቅያ ጉባኤ ላይ በዚህ ኬስ ተነሳ ማለት ነው። ስለዚህ ቅዱስ አትናቴዎስ ምን ይላል? ለመወለዱ ጥንት በሌለው አስቀድሞ ዓለም ሳይፈጠር በመለኮቱ ከአብ በተወለደ ዳግመኛም እኛን ለማዳን በኋላ ዘመን ከቅድስት ድንግል ማርያም በተወለደ በእግዚአብሔር ልጅ እናምናለን። ስለዚህ ፍጡር ዘመን የሚቆጠርለት ነው፣ እሱ ግን ጥንት የሌለው አስቀድሞ ከአብ ጋር የነበረ ነው ብለን እናምናለን። ይህ ደግሞ ከአብ ጋር የነበረው እርሱ ከእመቤታችን የተወለደ ነው ብለን እናምናለን ብሎ ቅዱስ አትናቴዎስ ይናገራል ማለት ነው። ስለዚህ ቅዱስ አትናቴዎስ በዚህ በድርሳኑ ላይ ምን ብሎ ይመልሳል? ከዓለም በፊት የነበረ ለመለኮቱ ጥንት በሌለው ለመወለዱ ጥንት በሌለው አስቀድሞ ዓለም ሳይፈጠር የነበረ በመለኮቱ ከአብ በተወለደ ዳግመኛም እኛን ለማዳን በኋላ ዘመን ከቅድስት ድንግል ማርያም በተወለደ። ስለዚህ ለወልድ ስንት ልደታት ተነገረለት? በቅዱስ አትናቴዎስ አስተምሮ ጻፉልኝ። 2 ልደታት። ቅድመ ዓለም በመለኮት ቅድመ ዓለም ለመለኮቱ ጥንትነት የማይነገርለት ወይም ደግሞ ለዘመኑ የማይቆጠርለት እርሱ ለወልድ ምን ሆነ ማለት ነው? ለመወለዱ ጥንት በሌለው አስቀድሞ ዓለም ሳይፈጠር በመለኮቱ ከአብ ተወለደ። በምን? በመለኮት። ዳህራዊ ደግሞ በምን ከማርያም ተወለደ? ይህ አስቀድሞ በመለኮቱ ከአብ የተወለደ ከአብ ያላነሰ ከአብ ጋር በአንድነት የነበረ ጥንትነት የማይነገርለት ጥንት አለው ተብሎ የማይነገርለት ጊዜ የማይቆጠርለት እርሱ ድህረ ዓለም ደግሞ ከመቤታችን በምን ተወለደ ትላለች ቤተክርስቲያን? በስጋ። ሜሮን ጎበዝ፣ አስቱ ባያችን ጎበዞች። በምን ተወለደ? በስጋ።
ለስጋ ደግሞ ምን ተቆጠረለት? ዘመን ተቆጠረለት ማለት ነው። የማይዳሰስ ተዳሰሰ፣ የማይነካ ተነካ፣ የማይጨበጥ ተጨበጠ፣ የማይራብ ተራበ። በደንብ እያስተዋላችሁ እሺ። የቅዱስ አትናቴዎስ ትምህርት ነው። በኒቅያ ላይ የተሰጠ ትምህርት ነው ይሄ። ስለዚህ በስጋ ከመቤታችን ከቅድስት ድንግል ማርያም ተወለደ። በስጋ የሚለው መለኮትነትን ያጣ እንዳልሆነ ማወቅ ይኖርብናል ማለት ነው። የቀኑ ቀጠሮ ሲደርስ እግዚአብሔር ልጁን ላከ፣ ከድንግልም ተወለደ ያለ ብፁዕ ሐዋርያ እንዳስተማረን በማለት ሮሜ ምዕራፍ 1 ቁጥር 3 ላይ ያስቀምጣል። ሮሜ ምዕራፍ 1 ቁጥር 3 ላይ ሐዋርያው ጊዜው በደረሰ ጊዜ ከድንግል ተወለደ ብሎናል። ብፁዕ የሆነው ምን ሐዋርያ እርሱ ማን ነው? ቅዱስ ጳውሎስ። እንዲሁም ገላትያ ምዕራፍ 4 ላይ ይህን ቃል ተናግሮታል። ጊዜው ሲደርስ ከምን ከማርያም ተወለደ፣ ከሴት ተወለደ ብሎ አስቀምጠዋል። ስለዚህ ቅዱስ አትናቴዎስ ማብራሪያ እየሰጠ ነው። ምን ስለተባለ ኒቅያ ጉባኤ ላይ ምን የሚል ነበረ? ትልቁ ችግር የነበረው እርሱ በመለኮቱ ምንድን ነው? ፍጡር ነው ብሎ ስለተናገረ ማለት ነው። ወልድ በመለኮቱ ፍጡር ነው፣ የተፈጠረ ነው። በመለኮትነቱ ወልድ አምላክ አይደለም ብሎ የተፈጠረ ነው ብሎ ያመነው የዛን የምንፍቅና ትምህርት ምን ይደረጋል ማለት ነው? ምን ይደረጋል ማለት ነው? ይቃወማል ማለት ነው ቅዱስ አትናቴዎስ። ሮሜ ምዕራፍ 1 ቁጥር 3 ላይ፣ ገላትያ ምዕራፍ 4 ላይ ይህንን ታገኙታላችሁ። ይቀጥልና ይህ አንዱ ይላል ሁለት ልደታት ቢነገርለትም ቅድመ ዓለም ከአባቱ ያለ ሥጋ ካለ እናት፣ ድህረ ዓለም ካለ አባት በሥጋ ከመቤታችን የተወለደው ይህ ሁለት ልደታት የተነገሩለት ቃል የተባለ አማኑኤል የተባለ ኢየሱስ ክርስቶስ የተባለ እርሱ አንድ ነው እንጂ ሁለት አይደለም። ይህ አንዱ አምላክ ነው በመለኮት የእግዚአብሔር ልጅ፣ በሥጋ የአዳም ልጅ የተባለው ሌላ አይደለም። ሁለት ወይም ሶስት አይደለም። ሁለት ወይም ሶስት አይደለም። ሁለት ወይም ሶስት አይደለም። ስለዚህ እየሰማን ያለነው ትምህርት ምንድን ነው? ይህ አንዱ ራሱ ቀዳማዊ በመለኮትነት ከአባቱ፣ ዳህራዊ በሥጋ ከመቤታችን ከቅድስት ድንግል ማርያም ሁለት ልደታት የተነገሩለት ጌታ ኢየሱስ ክርስቶስ የምንለው ቃል የምንለው አማኑኤል የምንለው እርሱ አንድ ነው። ከአባቱ ጋር በስልጣን አንድ የሆነ በሥጋ መወለዱ መለኮትነቱን አላሳጣው። በመለኮት ረቂቅነቱ በመለኮት ረቂቅ መሆኑ ኃያል መሆኑ የሥጋን ግዝፈት አላጠፋው። ያለመደረብ ያለመጠፋፋት እርሱ ራሱ ያ የነበረው ምን ሆኗል? በሥጋ የአዳም ልጅ አልነው። የአዳም ልጅ ተብሏል በሥጋ። የእግዚአብሔር ልጅ የአዳም ልጅ ስለሆነ ይላል። አሁን ደግሞ በደንቢው የእግዚአብሔር ልጅ የአዳም ልጅ ስለሆነ የእግዚአብሔር ልጅ ስንል አብ ከሰማይ ሆኖ እርሱን ስሙት ልጄ ነው አለ። እመቤታችን በሰርግ ቤቱ ልጄ የሚላችሁን ስሙ አለች። እመቤታችን ቅድስት ድንግል ማርያም በሥጋ ወልደዋለችና ምንም መለኮትን ገንዘብ ያደረገ ቢሆንም ጌታ ክርስቶስ እርሷ እናቱ ነኝ ትላለች፣ ልጄ ነው ትላለች። እሷን በመፍጠር አስቀድሞ የነበረ ቢሆንም በሥጋ ደግሞ ወልዳው ደግሞ ቀድመዋለች። ያስገኛትን ወልዳ ልጄ ብለዋለች። ስለዚህ የእግዚአብሔር ልጅ ሲል የእግዚአብሔር አብ የባህሪ ልጁ፣ የአዳም ልጅ ሲል የእመቤታችን የቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደ ልጁ። ስለዚህ ይህ መካከለኛ ነው ነው። ይህ መካከለኛ ነው። በማንና በማን መካከለኛ ነው እያወራን ያለ ነው? ስለ ሁለት ሰው አይደለም፣ ወይም ስለ ሁለት አካል አይደለም፣ ወይ እያወራን ያለ ነው ስለ ሁለት ባህሪ አይደለም። የእግዚአብሔር ልጅ የአዳም ልጅ ነው። የአዳም ልጅ የእግዚአብሔር ልጅ ነው።
እርሱ ማን ነው ስንል ኢየሱስ ክርስቶስ በእግዚአብሔርና በሰው መካከል ያለ መካከለኛችን፣ የሰው ልጅም እግዚአብሔር አምላክም ልጄ ብሎ የሚጠራው ማለት ነው። ስለዚህ ቅዱስ አትናቴዎስ አሁንም ይህንን ያስረዳናል። የእግዚአብሔር ልጅ የአዳም ልጅ ስለሆነ ለወልድ ዋህድ ለአንዱ ወልድ ዋህድ ማለት ይህ አስቀድሞ የነበረ በመለኮትነት ባህሪ ሞት የሌለበት፣ መራብ የሌለበት፣ መጠማት የሌለበት፣ በአካልነት ከአብ ከመንፈስ ቅዱስ ጋር እኩል እኔ ፈጣሪ ነኝ ብሎ መናገር የሚችል ይህ ደግሞ የአዳምን ባህሪ ገንዘቡ አድርጓል። እርሱ ሌላ ሳይሆን ያ የነበረው ራሱ አዳምን የፈጠረው ከዓለም በፊት የነበረ ዓለምን ሁሉ የፈጠረ ሁሉም በእርሱ የሆነ እርሱ ያ አንዱ ነው። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ተብሎ የተጠራው የአዳም ልጅ ተብሎ የተጠራው ራሱን ሲገልጽም ጌታ እኔ እግዚአብሔር ልጅ ነኝ ብሎ ይናገራል። እኔ ደግሞ የአዳም ልጅ ነኝ ብሎ የሰው ልጅ ነኝ ብሎ መናገር ይችላል። የሰው ልጅነቱ የአምላክ ልጅነቱን አላጠፋም ወይ አልቀየረውም ወይ ደግሞ አልተደረበበትም። ፍጹም የአምላክ ልጅ መሆኑ ፍጹም አምላክ መሆኑ ከአብና ከመንፈስ ቅዱስ ጋር እኩል ስልጣን መያዙ የሰውነትን ባህሪ አልቀየረም፣ የሰውነትን ፍቃድም አልቀየረም። ስለዚህ ይህ ተዋህዶ እንዴት ያለ ተዋህዶ ነው? የማይመረመር በእምነት የምንቀበለው ከሁለት አካል አንድ ከሁለት ባህሪ አንድ የሆነ አንድ ሆነ ስንል ያለ መጠፋፋት፣ ያለ መደረብ፣ ያለ መለወጥ እያለች ቤተ ክርስቲያን ተዋህዶም በዚህ ልክ ታስተምራለች ማለት ነው። ብዙ ሰዎች ሰምታችሁ ከሆነ ለኢየሱስ ክርስቶስ ለምኑ ነው የምትሰግዱለት ሲባሉ የምንሰግደው ለመለኮት ነው እንጂ ከማርያም ለነሳው ስጋ እንዴት ይሰገድለታል ይላሉ። ቅዱስ አትናቴዎስ በዚህ ትምህርቱ ምን አለ? የእግዚአብሔር ልጅ የአዳም ልጅ ስለሆነ ለወልድ ዋህድ ለአንዱ የምንሰግድለት ለአንዱ የማንሰግድለት ሁለት አካል ሁለት ባህሪ አለው የምንል አይደለንም። የኒቅያ ጉባኤ ላይ ቅዱስ አትናቴዎስ እየተናገረው ያለ ቃል ያ የነበረው እሱ ነው ስጋ የሆነው እንጂ ሌላ አይደለም። ያ የነበረው እርሱ ስጋ ሲሆን ደግሞ የነበረው ማንነቱን ጥሎ ወይም ደግሞ ትቶ ወይም ደግሞ እዛው አስቀምጦት የመጣ አይደለም። የባሪያ መልኩ ቢያደርግ ያ የባሪያ መልክ ተብሎ የተጠራው የአዳም መልክ መለኮትን ገንዘብ ያደረገ ነው። የከበረ ስጋ ነው። የከበረ ስጋ ነው። የተናቀም አይደለም ወይም ደግሞ የተዋረደም አይደለም። ለምን ሲባል መለኮትን ገንዘብ አድርጓል። ከአዳም የነሳው ስጋ ነው፣ እውነት ነው። ከአዳም የነሳው ስጋ ስለሆነ ግን ከአዳም ስጋ ጋር እኩል ነው ግን አንለው። የአዳም ስጋ መለኮትነት ገንዘብ ያደረገ አይደለም። የጌታ ስጋ ግን መለኮትን ገንዘብ አድርጓል። ስለዚህ ይህ የፍጡር ስጋ ስለሆነ ከፍጡር የነሳው ስጋ ስለሆነ ለዚህ ስጋ ምሰግድለት አይደለም። እኔ የምሰግደው መለኮቱን ብቻ አስቤ ነው ቢል መለኮት በስጋ የተገለጠበትን የተዋህዶን ነገር ይነቀዋል ማለት ነው። ይነቀዋል። ስለዚህ ምን ይለናል ቅዱስ አትናቴዎስ? የእግዚአብሔር ልጅ የአዳም ልጅ ስለሆነ ለወልድ ዋህድ ለአንዱ የምንሰግድለት ለአንዱ የማንሰግድለት ሁለት አካል ሁለት ባህሪ አለው የምንል አይደለንም። ሰው የሆነ የእግዚአብሔር አካሉ ባህሪው አንድ ነው እንጂ ይህ ሰው የሆነ ብለን የምንናገረው በባህሪ ከአብና ከመንፈስ ቅዱስ የተለየ አይደለም። በባህሪ ከአብና ከመንፈስ ቅዱስ እርሱ የተለየ አይደለም። የእግዚአብሔር አካሉ ባህሪው አንድ ነው እንጂ ከስጋ ሳንለይ አንድ አድርገን አንዲት ስግደትን እንሰግድለታለን እንጂ አንዲት ስግደትን እንሰግድለታለን።
አንዲት ስግደትን እንሰግድለታለን እንጂ ከፍለን ወይም ለይተን አንዱን እያሰብን አንዱን ደግሞ ዝቅ አድርገን አንዱን ባህሪ ከፍ አድርገን አንደኛውን ባህሪ ዝቅ አድርገን አንደኛውን አካል ከፍ አድርገን አንደኛውን አካል ዝቅ አድርገን የምንከፋፍለው ክርስቶስ የለም ነው፣ የለም። ስለዚህ አንዲት ስግደት እንሰግድለታለን እንጂ በማለት ቅዱስ አትናቴዎስ ይናገራል። ይቀጥልና ሁለት ነው፣ አንዱ ከእግዚአብሔር የተገኘ የባህሪ አምላክ ነው፣ ለእርሱ እንሰግድለታለን። ሁለተኛው ከማርያም የተገኘ ሰው ነው፣ ለእርሱ አንሰግድም አንልም። ሁለት ነው። አንዱ ከእግዚአብሔር የተገኘ የባህሪ አምላክ ነው። ስለዚህ ለመለኮታዊ ባህሪው ስግደት ይገባል፣ ለእርሱ ሰግዳለሁ። ሁለተኛው ከማርያም የተገኘ ሰው ነው፣ ለእርሱ ደግሞ አንሰግድም አንልም። ከእርሱ ከሰው ቢወለድም በጸጋ የእግዚአብሔር ልጅ አይደለምና። በጸጋ ነው እንደ እግዚአብሔር ልጅ የተባለ? ጸጋ የስጦታ ነው አይደል? አዳም የጸጋ ልጅነት አለው። ጌታ ኢየሱስ ክርስቶስ ግን የጸጋ ልጅነት አይደለም። የምን ልጅነት ነው ያለው ጌታ ክርስቶስ? አዳም በጸጋ ልጅ ነው። ጌታ ክርስቶስስ የጸጋ ነው? ከአብ ተወለደ ብለን ስንናገር አብ የባህሪ አባቱ ነው ወይንስ የጸጋ አባቱ ነው ስንል የባህሪ አባቱ ነው። የባህሪ አባቱ ነው። ስለዚህ በባህሪ አብ ያለው ሁሉ የወልድ ነው፣ ወልድ ያለው ሁሉ የመንፈስ ቅዱስ ነው። የተከፋፈለች ባህሪ፣ የተከፋፈለች መለኮት፣ የተከፋፈለች ፍቃድ በአብ በወልድ በመንፈስ ቅዱስ መሃል የለም። የአብ የሆነ ሁሉ የወልድ ነው። አብ በነበረበት ዘመን ሁሉ ወልድም መንፈስ ቅዱስም አለ። ስለዚህ በጸጋ የእግዚአብሔር ልጅ አይደለምና አስቀድሜ እንደተናገርኩት ከእግዚአብሔር የተገኘ እግዚአብሔር ነው እንጂ። ከማን የተገኘ? ከእግዚአብሔር የተገኘ እግዚአብሔር ነው እንጂ ፍጡር አይደለም። ፍጡር አይደለም እሱ። ለዚህ ነው ቤተ ክርስቲያናችን ከብርሃን የተገኘ እውነተኛ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ እያለች በዚህ በሃይማኖት አበው ቤተ ክርስቲያናችን ትምህርቷን የምትሰጠው። ጸሎተ ሃይማኖት ስናደርግን ከእውነተኛ ጌታ የተገኘ እውነተኛ ጌታ፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን፣ የተወለደ እንጂ ያልተፈጠረ እያለች ቤተ ክርስቲያን ትናገራለች። ስለዚህ ቅዱስ አትናቴዎስ ምን አለ? እንደተናገርኩ ከእግዚአብሔር የተገኘ እግዚአብሔር ነው እንጂ የጸጋ ልጅነት አይደለም። ክርስቶስ ያለው የጸጋ ልጅነት የለው። አዳም ግን የጸጋ ልጅ ነው። አብርሃም በጸጋ ልጅ ነው ለእግዚአብሔር። እመቤታችን ቅድስት ድንግል ማርያም የጸጋ ልጅነት አላት። ኦፍኮርስ በባህሪ ከእግዚአብሔር ጋር አንድ ነው ግን ተብሎ አይነገርላትም። በዚህ ምድር ላይ በብቸኝነት ከአብና ከመንፈስ ቅዱስ ጋር በባህሪ አንድ ነው ብለን የምንናገርለት የሰው ልጅ ተብሎ የሚጠራው ማን ነው ብንል ክርስቶስ ነው። ለምን ስንል ከሁለት ባህሪ አንድ፣ ከሁለት አካል አንድ የሆነ በእግዚአብሔርና በሰው መካከል ያለ መካከለኛ፣ ለፍጥረቱ ሊቀ ካህናት፣ ለፍጥረቱ አስገኚ፣ መስዋዕት አቅራቢ፣ መስዋዕት ተቀባይ የሆነ ጌታ ኢየሱስ ክርስቶስ ስለሆነ፣ ስለዚህ የጌታ የኢየሱስ ክርስቶስ ልጅነት የባህሪ ልጅነት እንጂ የጸጋ ልጅነት አይደለም። ከእግዚአብሔር የተገኘ እግዚአብሔር ነው እንጂ። ቅዱስ አትናቴዎስ ይቀጥላል። አሁንም እርሱ የእግዚአብሔር አንድ ልጅ ነው። እግዚአብሔር ስንት ልጅ አለው? እግዚአብሔር በባህሪ ስንት ልጅ አለው? የባህሪ ልጁ ስንት ነው? 2፣ 3፣ 4። እግዚአብሔር የባህሪ ልጁ ስንት ነው? አንድ ነው። እርሱም ማን ነው? ቃል ወልድ። ቃል ወልድ
አንድ ነው እርሱ አንድ ነው። ስለዚህ ቅዱስ አትናቴዎስ ምን አለ? እርሱ የእግዚአብሔር አንድ ልጅ ነው፣ ዳግመኛም በኋላ ዘመን በስጋ ከእመቤታችን ከቅድስት ድንግል ማርያም የተወለደ ያው እርሱ ነው፣ ሌላ አይደለም። ከማርያም ስለተወለደ ያ አስቀድሞ የነበረ ወልድ ሌላ ልጅ ነው፣ ይሄኛው ደግሞ ሌላ ነው ብለን ሁለት ቦታ እናደርገውም ነው። የነበረው ያ ያለው ዓለምን የፈጠረው እርሱ ከማርያም በስጋ ተወልዷል። የዮሐንስ ወንጌል ምዕራፍ 1 ጀምረን እስከ ቁጥር 18 ድረስ ስንመለከት መልሱ እናገኛለን። የዮሐንስ ወንጌል ከምዕራፍ 1 ጀምሮ እስከ 18 ድረስ ያለው በደንብ አድርጎ ያብራራል። ወንድ ሳላውቅ መውለድ እንደምን ይቻለኛል ብላ በጠየቀች ጊዜ መንፈስ ቅዱስ ያድርብሻል፣ የአብ ኃይሉ ከኃጢአት ይከልልሻል፣ ይህም የምትወልጂው ምስጉን የባህሪ አምላክ ነው፣ የእግዚአብሔር አብ የባህሪ ልጁም ይባላል ብሎ መልአክ አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም እንደነገራት። የሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ 39። የባህሪ ልጁ አለ እንጂ ፍጡር ነው አላሉ። ወይም ደግሞ ያልነበረው ይመጣል ብሎ አልነገራት። ስለዚህ ቅዱስ አትናቴዎስ ምን አደረገ? የኒቅያ ጉባኤ ላይ ለነበረው ውይይት ወልድ በመለኮት ፍጡር ነው ብሎ ለተናገረው የክህደት የምንፍቅና ትምህርት የሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ 39 ላይ እኮ ወንድ ሳላውቅ መውለድ እንደምን ይቻለኛል አለ ብላ በጠየቀች ጊዜ መንፈስ ቅዱስ ያድርብሻል፣ የአብ ኃይሉ ከኃጢአት ይከልልልሻል፣ ይህም የምትወልጂው ምስጉን የባህሪ አምላክ ነው፣ የእግዚአብሔር አብ የባህሪ ልጁም ይባላል ብሎ መልአክ አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም እንደነገራት በማለት ቅዱስ አትናቴዎስ ይህንን ትምህርት ሞገተው ማለት ነው። ሞገተው ከእመቤታችን ከቅድስት ድንግል ማርያም የተወለደው የእግዚአብሔር የባህሪ ልጅ ነው። የምን ልጁ ነው? የባህሪ። ከእመቤታችን ከቅድስት ድንግል ማርያም የተወለደው የእግዚአብሔር የባህሪ ልጅ ነው እንጂ ሌላ አይደለም። የባህሪ ልጁ ማለት አብ ያለው ሁሉ የወልድ ስለሆነ በባህሪ አብም መንፈስ ቅዱስም አንድ ስለሆነ ወልድም አንድ ስለሆነ የባህሪ ልጅ። እስኪ እውነት ወይም ሐሰት በሉ። አብ ወልድን በስጋ ወለደው፣ እውነት ወይስ ሐሰት? እስኪ መልሱልኝ። ሐሰት። ምክንያቱም አብ ወልድን በስጋ አልወለዱ። ይህ ትልቅ ምንፍቅና ስለሆነ ያ ማለት ምን ማለት ነው? በተቃራኒ ቋንቋ ዓለምን ጌታ ኢየሱስ ክርስቶስ ሲፈጥር በስጋ ነበረ እንደማለት ነው። ከማርያም ስጋ አልነሳ የሚለውን የስህተት ትምህርት ያመጣል ማለት ነው። ስለዚህ አብ ወልድን በስጋ አልወለደውም በመለኮት እንጂ ከባህሪው ወለደው እንጂ። ስለዚህ ከእመቤታችን ከቅድስት ድንግል ማርያም የተወለደ የእግዚአብሔር የባህሪ ልጅ ነው፣ እርሱም የባህሪ አምላክ ነው። የባህሪ አምላክ ነው። ባህሪው ፈጣሪነት፣ ባህሪው ዘላለማዊነት፣ ባህሪው አስገኝነት፣ ባህሪው ከዘላለም እስከ ዘላለም መኖር፣ ባህሪው ሁሉን ማሳለፍ፣ ባህሪው አልፋና ኦሜጋነት፣ የማይራብ የማይጠማ የማይደክም የማይዝል የማያግዙት ጊዜ የማይቆጠርለት በቦታ የማይወሰን። ስለዚህ ይህ ከማርያም የተወለደው እርሱ የባህሪ አምላክ ነው። መለኮት ቢያድርበት በጸጋ የከበረ አይደለም።
መለኮት ቢያድርበት በጸጋ የከበረ አይደለም። ስጋን በመንሳት ሰው የሆነ እርሱ ብቻ ነው። ስጋን ነሳ ብለን እንናገራለን እንጂ ጸጋ ተሞላበት ተብሎ አይነገርለትም። ከማርያም በስጋ ሲወለድ አይ ያ ስጋ እኮ በጸጋ ከበረ ተብሎ የሚነገርለት አይደለም። ጸጋ የሚሰጡት ነው። አንድን ነገር በጸጋ ከበረ፣ በጸጋ ዳነ፣ በጸጋ እንትን ሆነ ከተባለ የተሰጠው ነው ማለት ነው። ስለዚህ በጸጋ የከበረ አይደለም። ያ ስጋ በጸጋ የከበረ አይደለም። መለኮት ቢያድርበት በጸጋ የከበረ ተብሎ ሊነገርለት አይችልም። ስጋን በመንሳት ሰው የሆነ እርሱ ብቻ ነው። በመለኮት የእግዚአብሔር ልጅ ነው፣ አምላክ ነው። እርሱ ወልድ አንድ ብቻ ነው። አምላክ ያንን ስጋ አከበረው በጸጋ ተብሎ አይነገርለትም። ገንዘቡ አደረገ ነው ምንለው። ምን አድርጎታልና? ገንዘቡ አድርጎታልና። አከበረው ከሆነ ቀይሮታል ነው አይደል? የተቀየረ፣ የተለወጠ፣ የተሰጠው ስጦታ የተሰጠው የእሱ ያልሆነ እንደ አካሉ ያልተቀበለው እንደ ጊፍት የተሰጠ ተደርጎ ይወሰዳል። ስለዚህ ያ ቃል ከማርያም ስጋን ሲነሳ ገንዘቡ አደረገ እንጂ በጸጋ አከበረ ወይም ደግሞ ገባበት፣ አደረበት ተብሎ የሚነገርለት አይደለም። ለወጠው ተብሎ አይነገርለትም። የእግዚአብሔር ልጅ ነው፣ አምላክም ነው። እርሱ ወልድ አንድ ብቻ ነው። ስለዚህ አንድ ብቻ የሆነ ወልድ እርሱ የሰው ልጅ ተብሎ ተጠርቷል። የይሁዳ መልእክት ምዕራፍ 1 ከቁጥር 4 ላይ ማየት ትችላላችሁ። ቅዱስ አትናቴዎስ የእኛን መከራ ተቀበለ፣ በመለኮቱ መከራ ሳይኖርበት ክርስቶስ ስለኛ በስጋ መከራ ተቀበለ ተብሎ እንደተጻፈ። የእኛን መከራ ተቀበለ ስንል አዎ መከራችንን ተቀብሏል። ሞታችንን ሞቶልናል፣ መራባችንን ተርቦልናል፣ መጠማታችንን ተጠምቶልናል፣ መሰደዳችንን ተሰዶልናል። በመለኮቱ መከራ ሳይኖርበት መለኮት ተራበ፣ መለኮት ተጠማ፣ መለኮት ሞተ፣ መለኮት ተገረፈ፣ መለኮት ተያዘ፣ መለኮት ታሰረ ተብሎ አይነገርለትም። እነዚህ ለመለኮት ባህሪ የሚነገሩ አይደሉም። የእኛም መከራ ተቀበለ። ኦፍኮርስ ተቀብሏል። በመለኮቱ መከራ አይኖርበትም። ክርስቶስ ስለኛ በስጋ መከራ ተቀበለ ተብሎ ይነገርለታል እንጂ በምትለዋ ቃል ምንን ገንዘብ ያደረገች ናት? በምትለዋ ቃል ምንን ገንዘብ አድርጋለች? በምትሏ መለኮትን ገንዘብ ያደረገች ናት ነው። ስጋው መከራ ተቀበለ መለኮቱ አልተቀበለም ቢል መክፈልን ያሳያልን። መክፈልን ያሳያል። ስጋው መከራ ተቀበለ መለኮቱ አልተቀበለም ቢል ሁለት የተከፈለ አያያዥነት የሌለው መለያየት ያለበት ሆኖ ይታያል። ስለዚህ ቅዱስ አትናቴዎስ ምን አለ? በስጋ መከራ ተቀበለ፣ በመለኮት ግን መከራ ሕማም አይነገርለትም ማለት ነው። ዳግመኛ ስለኛ ስለ ሁላችን ቤዛ አድርጎ ለሕማም ለሞት ሰጠው እንጂ እግዚአብሔር ለአንዱ ልጁስ እንኳን አላዘነም ብሎ እንደተነገረ እግዚአብሔር ለማን? ለአንዱ ልጁ። ስለዚህ እግዚአብሔር አምላክ ስንት ልጅ አለው ብለናል ቀደም? አንድ። ለአንድ ልጁ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 እስከ 19፣ ሮሜ መልእክት ምዕራፍ 8 ከቁጥር 32 ላይ። ስለዚህ ቤዛ አድርጎ ለሕማም ለሞት ሰጠው እንጂ እግዚአብሔር ለአንዱ ልጁስ እንኳን አላዘነለትም ብሎ እንደተናገረ እግዚአብሔር አስቀድሞ ከዓለም በፊት የወለደው ያ አንዱ ልጁ ከማርያም በነሳው በስጋ ምን ሆነ? ሞተ ተብሎ ይነገራል። በስጋ ሞተ። አንድ ልጅ ሁለትነት ወይም ሶስትነት የለውም ማለት ነው። አንድ ልጁ እስከ ሞት ድረስ ተላልፎ እንዲሰጥ ሆነ ብሎ
ቅዱስ ጴጥሮስም ቅዱስ ጳውሎስም በመልእክቶቻቸው ጽፈውታል ማለት ነው። ጽፈውታል። እንደ ቀድሞ መታመም መለወጥ የሌለበት ሆኖ ኖረ። ከትንሣኤ በኋላ በነቢይ አድሮ የማይለወጥ አምላክ እኔ ነኝ ብሎ እንደተናገረ በመለኮቱ መለወጥ የለበትም። ሚልኪያስ ትንቢተ ሚልኪያስ ምዕራፍ 3 ቁጥር 6 ላይ ያቺ በነቢዩ ቃል የተናገራት ያቺ ምን ሆነች ማለት ነው? ተፈጸመች። እንደ ቀድሞ መታመም መለወጥ የሌለበት ሆኖ ኖረ። ለምን? ምኑ ነው መለወጥ ሳይኖርበት መታመም ሳይኖርበት መሞት ሳይኖርበት የኖረው የትኛው ነው? ለምኑ የተነገረ ቃል ነበረ? ትንቢተ ሚልኪያስ ምዕራፍ 3 ቁጥር 6 ላይ ሲናገር ይህንን ለምኑ ተናግሯል? ለመለኮትነቱ። በስጋ ሞተ፣ ታመመ፣ ተራበ፣ ተጠማ ተብሎ ቢነገርለት በመለኮቱ ግን ሕያው ነው። መለወጥ የሌለበት መታመም የሌለበት መድከም የሌለበት መራብ የሌለበት ሆኖ ለዘላለም ኖረ እንጂ ተለውጦ በስጋ ምክንያት መለኮት ሞተ፣ ተለውጦ በስጋ ምክንያት ምን ሆነ መለኮት ታመመ ተብሎ አይነገርለትም። ኃጢአታችንን ስለማስተሰረይ ለእኛ የሚገባን ሞት ሞተ። ቤዛችን በሚሆን ሞቱ ሞትን ያጠፋው ዘንድ ሞት በመሸነፍ ባህር ተሰጠመ። ሞት ጽናት የት አለ? መቃብርስ ማሸነፍ የት አለ ብሎ ሐዋርያው እንደተናገረው ሞትን ደግሞ ምን አደረገው? ድል ነሳው ማለት ነው። ኢሳይያስ 25 ቁጥር 8 ላይ፣ ትንቢተ ሆሴዕ ምዕራፍ 13 ከቁጥር 14 ላይ፣ አንደኛ ቆሮንጦስ ምዕራፍ 15 ከቁጥር 44 እስከ 48 እንደ ተጻፈ ኃጢአታችን ለማስተሰረይ ጌታችን ኢየሱስ ክርስቶስ ሞተ። ጌታ ኢየሱስ ክርስቶስ በመለኮቱ ሞት ሳይኖርበት ቀድሞ እንደነበረ ለዘላለሙ ይኖራል። በሞትም አይያዝም። የማይታመም የእግዚአብሔር አብ ኃይሉ ነውና። ሞተ ብለን ብንናገር በስጋ፣ ታመመ ብለን ብንናገር በስጋ፣ ቆሰለ ብለን ብንናገር በስጋ፣ ዘመን ተቆጠረለት ብለን ብንናገር በስጋ፣ የማይጠማ ተጠማ ብለን ብንናገር በስጋ። ለመለኮት ግን ምን አንልም ማለት አይነገርለትም። የእግዚአብሔር አብ ኃይሉ ነውና የሚለውን የዮሐንስ ራእይ ምዕራፍ 1 ቁጥር 18 ላይ ታገኙታላችሁ። የዚህን ክፍል ከመጽሐፍ ቅዱስ እየጠቀሱ እንዴት አድርገው የኒቅያ ጉባኤ ላይ እነ ቅዱስ አትናቴዎስ ይሞግቱ እንደነበረ ተመልከቱ። እያንዳንዷ መልስ ከመጽሐፍ ቅዱስ እየጠቀሱ ለተነሳው ሙግት ትልቅ ተጋድሎ ያደርጉ ነበረ። ትልቅ ሃይማኖተ አበውን በደንብ እንድትወዱት ከሚያደርጋችሁ ነገር አንዱ የመጽሐፍ ቅዱስ እውቀታችሁ እየጨመረ እያደገ እንዲመጣ ያደርጋል። ብዙ ጊዜ ማንደፍረው ትምህርት ነው። በጥቂት ሰዎች ብቻ የተያዘ ትምህርት፣ ብዙሃኖቻችን መማር የሚገባ ማወቅ የሚገባን ትምህርተ ሃይማኖት ተብሎ ይጠራል። ሐዋርያው ጴጥሮስ እንደተናገረ ሞት ሊይዘው አልቻለምና ወደ ሰማይ አረገ። በአብ ሪና ስታነቡ ክብር ማለት ነው። በአብ ሪና ተቀመጠ። ይህም እርገተ ነቢር ቃል ከአዳም ነስቶ በተዋህደው ሥጋ የፈጸመው ነው በማለት ያስቀምጣል። ቃል ከአዳም ነስቶ በተዋህደው ሥጋ ምን የታለ የተፈጸመ ነው። ለሰው ልጅ መከራ የተቀበለ፣ ስለ ሰው የተገረፈ፣ ስለ ሰው ታመመ፣ ስለ ሰው ሞተ ተብሎ የተነገረለት እርሱ ሞትን ድል ነሳ፣ ከመቃብር ተነሳ፣ በመቃብርም አልተገኘም፣ በአብ ቀኝ ተቀመጠ፣ እርሱ በተዋህደው ሥጋ አረገ እያለን ስንናገር በተዋህደው ሥጋ የፈጸመው መሆኑን ማወቅ አለብን አለ ቅዱስ አትናቴዎስ። ቅዱስ አትናቴዎስ እንደዚህ ብሎ ተናገረ። የተዋህደው ሥጋ የፈጸመው ነው። ስለዚህ ለሥጋው አልሰግድም፣ ለመለኮቱ ሰግዳለሁ።
ኢየሱስ በስጋው ፍጡር ነው፣ እንደኔ ነው፣ በመለኮትነቱ ብቻ ነው አምላክ ብሎ የሚናገሩ ሰዎች ለሚናገሩት ነገር ዋጋ ያስከፍላቸዋል። ትከሻ ለትከሻ የሚለካኩ ከአዳም የነሳውን ስጋ እያሰቡ ሩቅ ብእሲ አድርገው የሚያስቡ እንደ ጓደኛ የሚያወሩ ጌታ ኢየሱስ ክርስቶስ የፈጸመውን ድንቅ የተዋህዶ ሚስጥር ያልተረዱ በስጋ ተወልዶ እንደኛ ዘመን ስለተቆጠረለት ጌታ ክርስቶስን ዝቅ አድርገው በስጋ የሚመለከቱ ሰዎች መለኮትን ገንዘብ ያደረገ ስጋ እንደሆነ አልገባቸው ወይም አልተማሩም ማለት ነው። አላወቁ። እውነተኛውን ክርስቶስም እየሰበኩ አይደለም፣ አያውቁትም። ለዚህ ነው ቅዱስ አትናቴዎስ ምን ይላል? የእግዚአብሔር ቃል ሲያመለክት ጌታ አብ ጌታዬን ወልድ በቀኝ ተቀመጥ አለው ብሎ ነቢዩ ዳዊት በመጽሐፉ እንደተናገረ መዝሙር 16 ወይም 15 ላይ ታገኙታላችሁ። ጌታም ጌታዬን በቀኝ ተቀመጥ አለው። ጌታ ተብሎ የተነገረው አብ፣ ጌታዬን ተብሎ የተነገረለት ወልድ። ስለዚህ አብ ወልድን በቀኝ ተቀመጥ አለው። ቀኝ የሚለው ምንድን ነው? አሁን ቃል ጌታ ተብሎ የተነገረለት አብ፣ ጌታዬን ተብሎ የተነገረለት ወልድ ነው። ጌታ ብሎ ሲናገር አብ ጌታ ነው። ጌታዬን ሲል ደግሞ ዳዊት ኢየሱስ ክርስቶስ ጌታው አምላኩ አስገኝ መሆኑን ሲናገር እንጂ ለጌታ ጌታ ኑሮት አይደለም። ነገር ግን ጌታ ሲል የአብን ክብሩን፣ የአብን አምላክነት፣ የአብን ገዥነት ሲናገር ጌታ አለው። ጌታዬን ብሎ ደግሞ ሲናገር ደግሞ ወልድ ምንድነው ዳዊት ጌታ ክርስቶስን መሆኑን ይናገራል። የትንቢት ክፍል ነው። ስለዚህ ይሄን ክፍል ደግሞ እነ ቅዱስ ጴጥሮስ ተናግረውታል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 22 ላይ የመጀመሪያው መልእክቱ ላይ የሐዋርያት ሥራ ምዕራፍ 2 እነ ጴጥሮስን በያዟቸው ሰዓት ላይ እነ ገማልያ በነበሩበት ስብሰባ ላይ ሐዋርያው ቅዱስ ጴጥሮስም ተናግሮታል። የሐዋርያት ሥራ ምዕራፍ 2 ከቁጥር 25 ጀምሮ ማየት እንችላለን። መዝሙረኛው ዳዊትም በመዝሙሩ ይህን ቃል ተናገረው። ይህ ትንቢት ተፈጸመ ነው። ስለዚህ በአብ ቀኝ ስንልስ ምንድን ነው? ጌታ ጌታዬ በቀኜ ተቀመጥ አለው ሲል ቀኝ የሚለው ኃይልን፣ ስልጣንን፣ ክብርን፣ ገዢነትን ማሳያ ነው። ግራ ደካማ ነው፣ ቀኝ ግን ኃያል ስለሆነ ቀኝ ቢወረውር ያርቃል፣ ቢያስር ያጠብቃል፣ ቢጨብጥ ያሳምማል፣ ቢሰነዝር ይጎዳል። ግራ ግን በባህሪው ደካማ ነው። ስለዚህ ጌታ ጌታዬን በቀኝ ተቀመጥ አለው ማለት ይህ በስጋ የተገለጠ ጌታ ኢየሱስ ክርስቶስ አላወቁትምና ለሞትም የተገዛ ከሆነ በኋላ ሞትን ድል ነስቶ በአብ ክብር በዙፋን የተቀመጠ መሆኑን ማሳያ ነው። የገባችሁ ነው ብዬ አስባለሁ። የማቴዎስ ወንጌል ምዕራፍ 22 ከቁጥር 40 ጀምሮ ማየት ትችላላችሁ በሙሉ ክፍሎቹ ላይ። ቃል በመለኮቱ አይወሰንምና፣ ቃል በመለኮቱ ውስንነት የለው። የሚገድበው ነገር የለም፣ የሚያስረው ነገር የለም፣ የሚይዘው ነገር የለም። በቦታ በጊዜ የሚወሰን አይደለም። ስለዚህ ቃል በመለኮት አይወሰንም። እርሱ ከአብ ከመንፈስ ቅዱስ ሰማይ ምድርን ይወስናል እንጂ ከቀዳማዊ አብ የተገኘ እርሱ ከዘመን አስቀድመው ከነበሩ ከአብ ከመንፈስ ቅዱስ ጋር የነበረ ቀዳማዊ ነው። ሰማይን የወሰነ ፍጥረትን የወሰነ ሁሉም በቦታው እንዲሆን ያደረገ በልኬት ያስቀመጠ ነው እንጂ ለቃል ተወሰነ ተብሎ አይነገርለትም። ወይም መለኮት በቦታ ይወሰናል በጊዜ ይወሰናል ተብሎ አይነገርለትም። ክርስቶስ የእግዚአብሔር ኃይሉ ነው፣ የእግዚአብሔር ጥበብ ነው። ስለዚህ ክርስቶስ ኃይል ተብሎ ተጠርቷል፣ ጥበብ ተብሎ ተነግሮለታል ብሎ ሐዋርያ ጳውሎስ እንደተናገረ የማይመረመር የእግዚአብሔር አብ ኃይሉ ነውና ጌታ ኢየሱስ ክርስቶስ አብ በወልድ ምን ሆኗልና ተገልጧል።
ወልድ ስለ አብ ገልጧል። ሰማያዊ ምስጢርን ተናግሯል። ስለ መንፈስ ቅዱስ ገልጧል። ስለ ወልድ ገልጧል። ስለ ዘላለማዊ ሕይወት ገልጧል። ትእዛዛትን ሰጥቷል። የማዳን ሥራ ሰጥቷል። የሊቀ ካህንነትን ሥራን ሰርቷል። የዘላለም ሕይወትን ሰጥቶናል። ቤዛ ሆኖናል። በመስቀል ላይ ተሰቅሏል። የማይሞት አምላክ ሞተ ተብሎ ተነግሮለታል። ከሙታን መካከል ተነስቷል። ሞትን ድል ነስቷል። በአብ ክብር ተቀምጧል። ስለዚህ ይህ ሁሉ ሲሆን የማይመረመር የእግዚአብሔር አብ ኃይሉ ነው። አንደኛ ቆሮንጦስ ምዕራፍ 1 ቁጥር 24 ላይ ቅዱስ ጳውሎስ ለቆሮንጦስ ሰዎች በላከው መልእክት ላይ ይህን ቃል ተናግሮታል አለን ቅዱስ አትናቴዎስ። በሙታንና በሕያዋን ይፈርድ ዘንድ ይህ አንድ አምላክ ተቀዳሚ ተከታይ የሌለው የእግዚአብሔር ልጅ ይመጣል። የማቴዎስ ወንጌል ምዕራፍ 25 ከቁጥር 30 ጀምሮ እመጣለሁ ብሎ እንደተናገረ በስውር የተሰራው መርምሮ የሚፈርድ የልቦናን ሐሳብ የሚገልጥ እርሱ በክብር ይመጣል፣ ለሁሉም እንደ ሥራው ይከፍለዋል ብሎ ሐዋርያው ጳውሎስ እንደተናገረ የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምሮ አንደኛ ቆሮንጦስ ምዕራፍ 4 ጀምሮ ስታነቡት ሙሉን ታገኙታላችሁ። እግዚአብሔር ካጻፋቸው መጽሐፍት ከተገኘ ከዚህ ትምህርት ሌላ የሚያስተምረውን የእግዚአብሔር ልጅ ከማርያም ከተወለደው ልዩ ነው የሚለው አንዱ አካል የእግዚአብሔር ልጅ አንዱ ከማርያም የተወለደ በጸጋ የከበረ ሩቅ ብእሲ ነው ብሎ ሁለት እስከ ማለት ደርሶ እንደኛ በጸጋ የከበረ የጸጋ ልጅ ነው የሚለውን አለ ቅዱስ አትናቴዎስ። በጸጋ የከበረ ነው ብሎ የሚናገር እንደኛ ሩቅ ብእሲ አድርጎ ጌታ ክርስቶስን የሚናገር አንዱ ከእግዚአብሔር የተወለደ ነው፣ አንዱ ከማርያም የተወለደ ስለሆነ በጸጋ የከበረ ነው፣ የጸጋ ልጅ ነው ብሎ ልክ እንደኛ አለ ቅዱስ አትናቴዎስ። ልክ እንደኛ ነው የሚለውን የጌታችንን የነሳውን ሥጋ ከሰማይ እንደተገኘ ከድንግል ማርያም እንዳልተገኘ አድርጎ የሚናገረውን ወይም መለኮት ሥጋ ወደ መሆን ተለወጠ የሚል ወይም ከእርሱ ጋር ተቀላቀለ የሚል ወይም ደግሞ ተለወጠ የሚል ወይም ደግሞ ወልድ በባህሪው ታመመ የሚል በመለኮታዊ ባህሪው ወይም መለኮት ያልተዋሃደው የሩቅ ብእሲ ሥጋ ነው የሚል ጌታችን ለተዋሃደው ሥጋ አልሰግድለትም የሚል የጌታችን ሥጋ አምላክ ነውና እሰግድለታለሁ የጌታችንን ሥጋ አምላክ ነውና እሰግድለታለሁ የማይለውን እንዲህ የሚሉትን የእግዚአብሔር ልጅ የሾመውን ሐዋርያ እኛ ካስተማርንላችሁ ሌላ ትምህርት የሚያስተምራችሁ ሁሉ የተወገዘ የተለየ ይሁን ያለውን ቃል ይዛ ቅድስት ቤተ ክርስቲያናችን አለ ቅዱስ አትናቴዎስ ታወግዛችኋለች፣ ትለያችኋለች እነዚህን ቃላት የሚል። ስለዚህ ይህንን ከማያምኑ ሰዎች ጋር ህብረት ማድረግ የተወገዘ ነው። በአስተምሮ ህብረት ማድረግ አይቻልም። በስርዓት ህብረት ማድረግ አይቻልም። ይህንን አላምንም ይህንን አልቀበልም እያለ እኔ ክርስቲያን ነኝ ኢየሱስን አምናለሁ ብሎ በትምህርት አብረህን እንተጋገዝ ብሎ በአንድ አስተምሮ በአንድ መድረክ ላይ ተቀምጦ መማማር በራሱ የተከለከለ ይህንን እስካላመነ ድረስ ኢየሱስ የሚለውን ስም ብቻ ይዞ ነገር ግን ይህን ትምህርት አልቀበልም ቢል ውግዝ ነው። ይሄ የአባቶች የሃይማኖት መሰረት የሆነ ትምህርት ነው። ስለዚህ በክፍል 1 ቅዱስ አትናቴዎስ እነዚህን ነገሮች ነግሮን እንድንጠነቀቅ እንድናስተውል ስለ ጌታ ኢየሱስ ክርስቶስ ስንናገር እንድናስተውል የምንናገርበትን መንገድ በጥንቃቄ እንዲሆን ቅዱስ አትናቴዎስ በዚህ ትምህርቱ አሳውቆናል ማለት ነው። ክፍል 2 ነገ እንቀጥላለን። ተከታታይ ትምህርት ነው። ዩቲዩብ ላይ ይቀመጥላችኋል። ትምህርቱ ያመለጣችሁ
ከነገ ጀምሮ ግን እንዳያመልጣችሁ ጣሩ። ስለዚህ ቅዱስ አትናቴዎስ ያስተማረው ትምህርት ምዕራፍ 23 ሃይማኖተ አበው ምዕራፍ 23 ክፍል 1 ስለ ጌታ ኢየሱስ ክርስቶስ ያ በባህሪ ከአብ የተወለደ አስቀድሞ የነበረ በባህሪው ከአብ ከመንፈስ ቅዱስ ጋር አብሮ አንድ የሆነ የሚመለክ አምላክ እርሱ ቃል ስጋ ሆነ ስንል ሁለት አናደርገውም፣ ሁለት ቦታ አንከፍለውም። ለስጋው የምንሰግድለት ለመለኮቱ የማንሰግድለት አናደርገውም፣ ከፋፍለን አናስበውም። አንድ ጌታ እርሱ ዓለምን የፈጠረ ነው ብለን እንናገራለን። በፍቃዱ ሰው የሆነ እርሱ አምላክ እንደሆነ እንመሰክራለን። ለመለኮቱ ሞት፣ ለመለኮት ሕማም፣ ለመለኮት መታመም፣ ለመለኮት መድከም የሚናገር ቢኖር ይሄ የተወገዘ ነው። መለኮት በባህሪ የሚሞት በባህሪ የሚታመም በባህሪ የሚጎሳቆል አይደለም። በስጋ ታመመ እንላለን እንጂ መለኮት ታመመ አንልም። በስጋ ሞተ እንላለን እንጂ መለኮት ሞተ ተብሎ አይነገርም። ስለዚህ በዛሬው ትምህርት ቅዱስ አትናቴዎስ አጠቃላይ ደምሮ ይህንን በክፍል 1 የኒቅያ ጉባኤ ላይ በመጀመሪያው ጉባኤ ቅዱስ አትናቴዎስ ከ318ቱ ሊቃውንት ጋር በመሆን ይህን ትምህርት አስተምሮናል ማለት ነው። የአባታችን የቅዱስ አትናቴዎስ በረከቱ ይደርብን። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ጉዞ ከአዳም ጋር የሚለው የዩቲዩብ ፔጅ ላይ ተከታታይ ኮርሶች ይቀመጡላችኋል። በየክፍል ነው የሚቀመጠው። ስለዚህ ይሄ ክፍል በፕሌሊስት ተደርጎ ስለሚቀመጥላችሁ ጥናት ለማጥናት ማስታወሻ ለመያዝ ኤግዛምም ስለሚኖራችሁ በተከታታይ ከተማርን በኋላ ኤግዛም ስለምትፈተኑ ደጋግማችሁ እያያችሁ በደንብ አድርጋችሁ ለመያዝ ይጠቅማችኋል። በዛው ሚስጥረ ስጋዌ ሚስጥረ ስላሴንም እየተማርን ነው ማለት ነው። ስለዚህ አዲስ የመጣችሁም ነባር የነበራችሁም ደጋግማችሁ እንድታነቡ አደራ ማለት ፈልጋለሁ። ይቆየን።